ለአንድ ቀን ኢትዮጵያ ውስጥ የኢትዮጵያ ትምህርት ሚኒስቴር ብትሆን የምታደርገው ነገር የምታስወጣው ነገር ምንድነው? ሙሉ በሙሉ የኢትዮጵያን ትምህርት ሲስተም መቀየር። በባህል በቋንቋም ብንለያይም ሰዎች ዋጋቸው ዛሬም እኩል ነው። ወጣትነትን ወቁት። በላይቭ ለሰዎች ራሳቸው እንዲያጠፉ እያደረጋቸው ያለ ከዓላማቸው እንዲስቱ ለማኝ እንዲው ዘመናዊ ለማኝ እንዲሆኑ እያደረጋቸው ያለ ፕላትፎርም ነው። ሰውን ለሙደድም ለመጥላትም ለመግደልም ለማዳንም ከዚህ ወንበር ላይ ለመነሳትም ለመቀመጥም ሞቲቬት እንዲያደርግ ይፈልጋል። የሞተ ሰው እንዲነሳ አልፈልግም። ኢትዮጵያ ውስጥ ባበደ ማህበረሰብ መካከል ያለው ጤነኛ አንድ ከሆነ እብድ የሚባለው ጤነኛው ሰው ነው። ያደክበት አካባቢ ቤተሰብክ አሁን አለክበት ማንነት ምን አይነት ዘርዘር ተወልተሰበክ ምን ቤተሰብ የማኖር አቅም የሌለው የሚባሉት ነገሮች ስለሆኑ በትምህርት ቤት ውስጥ ስንማር ብዙ ጊዜ ታስታውስ ከሆነ የምንለብሳቸው ልብሶች ተመሳሳዮች ነበሩ። የኮምፓሽን ልጆች ማሊያቸው፣ ጫማቸው ምናምን ያስታውቃል፣ ይለይ ነበረ። የሰው ልጅ ያልፋል እዚህ ምድር ላይ ግን ሲያልፍ ምን አይነት አሻራ አስቀምጬ ነው ማለፍ አለበት የሚለው ማሰብ አለበት። ብዙ ጊዜ የሀብታም ልጅ ሀብታም ለመሆን የሚሞክርበት የሙከራ ጥረትና ድሃ ልጅ ሀብታም ለመሆን የሚሞክርበት የሙከራ ጥረት ተመሳሳይ አይደለም። ሁሉም ከዜሮ እንዲጀምሩ ብናደርጋቸው የሀብታሙ ልጅ ሀብታሙ የመሆን እድሉ ከፍተኛ ነው። አምታውራው መልከት ምን ላይ መጣጣው ነው ወይስ አይደለም? ሳይንስ ነው። ስኬት ማለት ባጭ ላንተ ምን ማለት ነው? ስኬት ማለት ፈልጎ ማግኘት። ዲሲፕሊን አልጋህን በየቀኑ እያነጠፍክ እንድትቀጥል ነው የሚያደርገው። ሞቲቬሽን ግን ከቤት ስትወጣ እንዲያንጥፈህ መልሰህ እንድትወጣ ነው የሚያደርግ። ያደክበት አካባቢ ቤተሰብክ አሁን አለክበት ማንነት ምን አይነት ዘርዘር ተዋል ብለህ ታስባለህ? ምንም